በመጽሐፍ ቅዱስ ላይ ኢዮብ ምሳሌያዊ ንግግር ሳይሆን መሪር ፈተና የተፈተነ እንደሆነ ያውቁ ነበር። በመጽሐፍ ቅዱስ ፍጹምና ቅን ተብሎ ተጠቅሷል። ከክፋት የራቀ እግዚአብሔርን የሚፈራ ነው። ማንኛውም ሰው ሊቋቋማቸው የማይቻላቸው በአጭር ጊዜ ውስጥ ህይወቱ በሰባት ሞገዶች ይመታል። በአንድ ቀን ውስጥ ያለው ሀብት በሙሉ ይወሰድበታል። ሰራተኞቹም ይገደላሉ። በህይወቱ ዘመን ያካበታቸው ንብረቶቹ በቅጽበት ይወድማሉ። ሁለተኛው ሞገድ በኃይለኛ ንፋስ ቤቱን ያፈራርስና እዛው የነበሩት 10 ልጆቹ ይሞታሉ። ከዛም በመቀጠል ከግንባሩ እስከ እግሩ ድረስ የሚያሰቃይ ቁስል መታው። ስጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። በጣም አስከፊው ነገር ደግሞ ሰዎች ይሸሹታል። ሚስቱም ተበሳጭታ እግዚአብሔርን እርገመውና ሙት አለችው። በአንድ ወቅት ያከብሩት የነበሩት ሰዎች አሁን ክብሩን አሳጡት። ሊያጽናኑት የመጡትን ወዳጆችን ጭምር እንዲህ አሉት፣ ኃጢአትን አድርገ መሆን አለበት፣ አለበለዚያማ እግዚአብሔር ይህንን አያደርግብህ። በውዳሴ ሲያከብረው የቆየው እግዚአብሔርም ቢሆን ዝም ያለ ይመስላል። ቢጸልይም መልስ አልተሰጠውም። ሆኖም በዚህ የህይወቱ ጨለማ ጊዜ እንዲህ አለ፣ የሚበጀኝ ሕያው እንደሆነ አምናለሁ። በስተመጨረሻ እግዚአብሔር ሊኮንነው ሳይሆን ጥልቅ የሆኑ ሚስጥሮችን ሊገልጥለት ተናገረው። ሁሉ ጊዜ ከሱ ጋር የነበረ ሲሆን ሲቀርጸው ቆይቷል። ኢዮብ አጥቷቸው የነበሩት ነገሮች በእጥፍ ተቀብሏል። ከጅማሬው ይልቅ ፍጻሜው እጅግ አምሯል። እናንተም እንደ ኢዮብ አይነት ሁኔታ ላይ ሆናችሁ ይሆናል። ማጣትና ተገቢ ያልሆነ ነገር ብቻ እየተመለከታችሁ ይሆናል። ጸሎታችሁ ከጣሪያ የማያልፍ መስሎ እየተሰማችሁ ይሆናል። ቢሆንም ግን የኢዮብ ታሪክ ይህንን እየነገራችሁ ነው። እግዚአብሔር በአንድ ወቅት ዝም ያለ ቢመስልም ትቷችሁ ሄዷል ማለት አይደለም። ይሄ እናንተን የሚመልስ ነገር ይሆናል። እንደ ኢዮብ ለማለት ፈቃደኛ ከሆናችሁ በእግዚአብሔር አሁንም ታምኛለሁ በሉና ኮሜንት ላይ አሜን ብላችሁ ጻፉ። ይህንንም ቪዲዮ በማጋራት በዝምታ ለመቋቋም እየሞከሩ ያሉ ሰዎች ብቻቸውን እንዳልሆኑ ይወቁ።